ጾመ ሐዋርያት በወርሃ ሰኔ ስለሚጾም በምዕመናን ዘንድ የሰኔ ጾም በመባል ይታወቃል። ከሰባቱ የአዋጅ ጾማትም አንዱ ነው። እንኳን ለብርሃነ ዕርገቱ በሰላምና በጤና አደረሰን አደረሳችሁ። አረገ በስባት አረገ በልልታ። የሐዋርያትን አስተምሮ የምትከተለው ቅድስት ቤተክርስቲያን ሁሉ በሥርዓት እንዲሆን ስለሚገባ ለጾምም ሥርዓትን ሰርታለች። በዚህ መሰረት 7 የአዋጅ ጾማትን አውጃለች። ከነዚህም መካከል ጾመ ሐዋርያት የሐዋርያት ጾም ወይንም በተለምዶ የሰኔ ጾም አንዱ ነው። ይህ ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ስለጾሙት አስቀድሞ የጴንጤቆስቴ ጾም ወይንም የደቀ መዛሙርት ጾም ይባል ነበር። ከኒቅያ ጉባኤ በኋላ እስከ ዛሬ የምንጠቀምበትን